بسم الله الرحمن الرحيم والحمد لله رب العالمين وصلى الله وسلم على سيدنا محمد وعلى آله وصحبه وسلم. أيها الصائمون القائمون، السلام عليكم ورحمة الله وبركاته. بإذن الله ባለችን ውስን ደቂቃዎች ከጾም ጋር እንዲሁም የጾምና ዓላማዎች ምን እንደሆነ የምንነጋገር ይሆናል። በመጀመሪያ የሚጀምረው በአላህ ስብሓነሁ ወተዓላ ቃል ይሆናል። አላህ ስብሓነሁ ወተዓላ እኛን እዚህ ዓለም ላይ እዚህ ፍጥረተ ዓለም ላይ ለምን እንዳስገኘን ሲናገር ምን ይላል? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ ሰዎችን ጅኖችን እኔን በብቸኝነት ሊያመልኩኝ እንጂ ለሌላ አልፈጠርኳቸውም። ኢዘን እዚህ የተፈጠርነው ወደዚህ ዓለም የመጣነው እርሱን ልንገዛ ነው። ይሄ ሁላችንም የምናውቀውና ብዙ ጊዜ ጆሮአችን ላይ የሚደጋገም የቁርአን አንቀጽ ነው። ስለዚህ አንቀጽ ልናገር አይደለም ዛሬ። ነገር ግን ዛሬ በአላህ ፍቃድ የምናገረው ዒባዳ ራሱ ማለት ነው። አምልኮት የሚባለው ነገር አላህ የደነገገው ለምን ዓላማ ነው የሚል ይሆናል። አላህ ስብሓነሁ ወተዓላ እሱን እንድናመልክ ብዙ አይነት ዒባዳዎችን እኛ ላይ ደንግጓል። ከዛ ውስጥ አንዱ ጾም ነው። ሰላት፣ ዘካ፣ ሐጅ፣ እነዚህ ርኡሱል ዒባዳት የሚባሉ ናቸው። የዒባዳ ዋና ዋና የሚባሉ ነገሮች ናቸው ማለት ነው። እነዚህ ዒባዳዎች አላህ ስብሓነሁ ወተዓላ እኛ ላይ ሲደነግግ ዓላማ አለ። ከሰላት በስተጀርባ እንድናረጋግጠው የሚፈለግ ዓላማና ግብ አለ። እንዲሁ ሰላት በተክቢራ ተጀምሮ በተስሊማ የሚያልቅ እንቅስቃሴ ብቻ አይደለም። ፈላህ ስብሓነሁ ወተዓላ የቁል አን አቂሙ ሰላተ ወተቁህ ይላል። ሰላትም በአግባቡ ለአላህ ስብሓነሁ ወተዓላ አድርሱ፣ ስገዱ። ዋጅባቱን ጠብቃችሁ፣ ሽሩጡን ጠብቃችሁ፣ አርካኑን ሱነኑን ጠብቃችሁ በሚገባ መልኩ አላህ በሚፈልገው መልኩ ስገዱ። ግን እወቁ፣ ስትሰግዱ ዋናው የሚፈለገው ከእናንተ ምንድን ነው? እሱን እንድትፈሩ ዘንድ ነው። ኢነ ሰላተ ተንሃ ዐኒል ፈሕሻኢ ወልሙንከር። እንግዲህ ተቅዋ የሚለውን አላህ ሲያብራራልን ምን አለ? ሰላት ማለት እንግዲህ ተቅዋ ሲባል ምን ማለት ነው? በዋነኝነት ተቅዋ የሚለው ቃል የሚያጠነጥነው የሚሽከረከረው ወንጀልን መጠንቀቅ ነው፣ ኃጢአትን መጠንቀቅ ነው። እንዲሁም ደግሞ አላህ ያዘዘውን ዋጅባትን በአግባቡ መስራትና ሳያጓድሉ ለሱ ማድረስ ነው። ስለዚህ ሰላት የተደነገገበትን ዓላማ አላህ ስብሓነሁ ወተዓላ ሲናገር ኢነ ሰላተ ተንሃ ዐኒል ፈሕሻኢ ወልሙንከር፣ ሰላት ማለት ከመጥፎ ከፋሒሻ ከሆኑ ነገሮች ትከለክላለች፣ ትጠብቃለች። ፋሒሻ ብዙ ጊዜ ቁርአን ላይ የሚመጣው ምንድን ነው? ዝሙትና ከዛ ጋር የተያዙ ነገሮች ናቸው። ከተቃራኒ ጾታ ጋር ያለ ግንኙነት ነው፣ ስጋዊ ፍላጎት ነው። ከዚህ ከሻህዋ ትጠብቃለች አላህ። ወልሙንከር እንዲሁም ከማንኛውም እኩይ ከሆኑ ተግባሮችና ድርጊቶች ሰላት ትከለክላለች። ወሱአል አለዚ የጥረሑ ነፍሰህ። እንግዲህ እዚህ ጋር ሁላችንም ልንጠያየቀው የሚገባ አላህ አግርቶልን ቢያንስ በቀን 5 አውቃት ሰላትን እንሰግዳለን። ግን ሰላታችን
ከመጥፎ ነገር ከልክሎናል ወይ ነው። ሰላታችን ከመጥፎ ነገር ከፋሒሻ የማይከለክለን የማያቅበን ከሆነ ሰላቱን አልሰገድንም ማለት ነው። ነዓም ሱወሩ ሰላት አዛሂራ ውጫዊ የሆነው ሰላት ሰግደነዋል፣ እንቅስቃሴውን ማለት ነው። አላሁ አክበር ፋቲሓን እንቀራለን፣ ምንም አንሳሳትም፣ ርኩዕ እናደርጋለን፣ ስጁድ እናደርጋለን። አሰላሙ ዓለይኩም ስንል ነው ሰላታችን ውስጥ መሆናችን የሚገባን ማለት ብዙዎቻችን ልክ አላሁ አክበር ስንል የረሳናቸው ነገሮች በሙሉ ትዝ የሚሉን ሰላት ላይ ነው። የሰላት ዋናው ልቡ ማለት ነው ቀልቡ ምንድነው? ኹሹዕ ነው። ስለዚህ ያለ ኹሹዕ ነው የምንሰግደው። መልእክተኛው ዓለይሂ ሰላቱ ወሰላም ምን ይላሉ? ወየንሰሪፉ ልዓብዱ ሚን ሰላቲሂ አንድ ሰው ከሰላቱ ያሰላምታል። ወማ ኩቲበ ለሁ ኢላ ዑሽሩሃ ኢላ ትስዑሃ ኢላ ثሙኑሃ ከሰላት በሚያሰናምትበት ጊዜ ከ10 10 የሚያገኛለ፣ ከ10 9 የሚያገኛለ፣ ከ10 8 የሚያገኛለ፣ 7 6 ግማሽ የሚያገኛለ። ወየንሰሪፉ ልዓብዱ ሚን ሰላቲህ ሰውየው ከሰላቱ ያሰላምታል። ወማ ዩቅበሉ ሚንሁ ኢላ ማ ዓቂለ ሚንሃ ከሰላቱ ተቀባይነት የለውም ሰላቱስ በኹሹዕ ሰላቱስ መሆኑን እያሰበ አላህን እንደሚያናገር እያሰበ በኹሹዕ የሰገደው ሰላት ሲቀር አንድም ሰላት ተቀባይነት የለውም። ከዛሊከ ነእቲ ኢላ አዘካ ወደ ዘካ እንምጣ። አላህ ስብሓነሁ ወተዓላ ምን ይላል? ኢነ ረሕመቲ ወሲዐት ኩለ ሸይእ ረሕመቴ ለሁሉም የሰፋ ነው። ለፍጡራኑ በአጠቃላይ ለሙስሊሙ ለካፊሩ ረሕመቴን አዘንብለታለዋል። ፈሰአክቱቡሃ ነገር ግን በዋነኝነት ትልቁን የረሕመት መገለጫ ጀነትን እና ምንዳን ረሕማዬን የምጽፍለት ፈሰአክቱቡሃ ሊለዚነ የተቁን እነዛ አላህን የሚፈሩ ለሆኑት ነው ይላል አላህ። ሊለዚነ የተቁን ከዛስ ወዩእቱነ ዘካ ዘካን የሚሰጡ አንዱ የተቋ መገለጫው ምንድን ነው? አለዚነ የተቁን አላህ ስብሓነሁ ወተዓላ ፈርተው ዘካን የሚያወጡት ማለት ነው። ስለዚህ ዘካ የተደነገገው አላህን እንድንፈራ ነው። ጾም የተደነገገው ደግሞ አላህ ስብሓነሁ ወተዓላ ሲናገር ምን ይላል? ያ አዩሃ አለዚነ አመኑ ኩቲበ ዓለይኩም ሲያም ከማ ኩቲበ ዓለ አለዚነ ሚን ቀብሊኩም ለዓለኩም ተተቁን እናንተ ያመናችሁ ሰዎች ሆይ በእናንተ ላይ ጾም ግዴታ ሆነ ተጻፈ ከእናንተ በፊት የነበሩ ህዝቦች ላይ እንደተጻፈው። ሊማዛ ያ ረበና ለምንድነው ጾምን በእኛ ላይ የደነገግከው ብለን ስንጠይቅ ለዓለኩም ተተቁን ልትፈሩ ዘንድ ነው። በጾማችሁ ተቅዋን ታገኙ ዘንድ ነው እንጂ እንድትራቡ እንድትጠሙ ሰውነታችሁ እንዲንገላታ እንድትሰቃዩ አይደለም። የቁሉ ላሁ ዐዘ ወጀለ ጣሃ ማ አንዘልና ዐለይከ አልቁርአነ ሊተሽቃ ሙሐመድን ዐለይሂ ሰላቱ ወሰላም ምን ይላችኋል? ቁርአንን ያወረድነው ይህንን ሸሪዓ ያወረድነው አንተን ለማሰቃየት አይደለም፣ በል በዚህ ሸሪዓ ደስተኛ እንድትሆን ነው። ስለዚህ የኛ መንገላታት መራባችንና መጠማታችን አይደለም አላህ ይህንን ፈልጎ አይደለም ጾምን የደነገገው። ነገር ግን በምን ጾምበት ሰዓት ምን አለ? ተቅዋን እናገኝ። ለዓለኩም የሚለው ከአላህ እና ከመልእክተኛው ቃል ለዓለ የሚለው ለይሰ ሊተረጂ ለሰው ከሆነ ክጃሉት ነው፣ ምናልባት ይከጀላል ነው። ላ ከአላህ ከሆነ ግን በጾማችሁ በእርግጠኝነት ዓላማውና ግቡን አውቃችሁ በትክክል የጾማችሁት ከሆነ በጾማችሁ ላይ ተቅዋን ታገኛላችሁ ነው የሚለው እንጂ ይህንን ጾም ሞክሩት ምናልባት ተቅዋን ታገኙ ይሆናል ወይም ላታገኙት ትችላላችሁ የሚል መልእክትና መፍሁም የለውም፣ አረዳድ የለውም። ስለዚህ ጾም የተደነገገው ለምንድን ነው? እሱን እንድንፈራው ነው። እሱን መፍራት ማለት ደግሞ ቀደም እንዳልኳችሁ
ተርኩ ነዋሂ ክልክላቶችን እርግፍ አድርጎ መተው ነው። ይህንን ከሚያጠናክሩ የነቢ ሰለላሁ ዐለይሂ ወሰለም ንግግሮች መካከል መልእክተኛው ምን አሉ ዐለይሂ ሰላቱ ወሰላም في الصحيح من لم يدع قول الزور والعمل به فليس لله حاجة في أن يضع طعامه وشرابه عند سو የሐሰትን ንግግር ካልተወ እንዲሁም ማንኛውም ባጢል ማንኛውም ሐራም ቀውሉ ዙር ማለት ዑለማዎች በመንፈስረውታል ኩሉ ባጢልን ወኩሉ ሐራምን ማንኛውም ባጢል ከንቱ የሆነ ንግግር ማንኛውም ሐራም የሆነ ንግግርን ወይም ደግሞ ስራና ተግባር ምክንያቱም በሌላ ዘገባ ላይ ወልጀህላ የሚላል የማህይማን ተግባርን አንድ ሰው እስካልተወ ድረስ فليس لله حاجة في أن يضع طعامه وشرابه ምግቡና መጠጡን ስለተወ አላህ ጉዳዩ አይደለም ካንተ መራብ ካንተ መጠማት አላህ ጉዳዩ አይደለም ዋናው ስትራብና ስትጠማ ተቅዋ እንድታገኝ ነው يقول العلماء ዑለማዎቻችን ምን ይላሉ إذا جاعت البطون شبعت الأعضاء ይላሉ ሆድ በሚራብበት ጊዜ አካሎች ይጠግባሉ ምን ማለት ነው ያባባል ያኒ አይን حرام ከማየት ይዳከማል ግልጽ ነው አይደል እንዴት ነው ስንራብ በተለይ አስራ አካባቢ حرام የሆኑ ነገሮችን ለማየት ያለን ፍላጎታችን አይቀንስም حتى መናገር እንኳን እኮ ያቀተናል حرام ለመስማት ፍቃደኛ አይደለንም ለምን ሆዳችን ተርቧል ሆዳችን በሚራብበት ጊዜ አካላችን ውጫዊ አካላችን ይጠግባል حرامን ይጠግባል የሐራም ፍላጎቱ ይቀንሳል በተቃራኒው ግን اذا شبعت البطون جاعت الاعضاء ሆድ በሚሞላበት ጊዜ ሆድ ሲጠግብ አካሎች ይራባሉ አይታችሁ ከሆነ እኮ አንድ ሰው ለምሳሌ ምግብ ቤት ሄድና ምግብ አዞ ጠገብ ሲል እዛው አስተናጋጇን መላከፍ ይጀምራል ግልጽ ነው አይደል ሲጠግብ ማለት ነው በረሃብ መንፈስ ግን አስተናጋጇን ሁሉ መልኳን ላያይ ይችላል ማለት ሲጠግብ ነው ማየት የሚጀምረው ሻህዋውን የማየት ስሜቱን ማርካት ይፈልጋል ያ ዝም ብሎ የቆየው አንደበቱ መንቀሳቀስ ይጀምራል ሲጠግብ ማለት ጆሮም እንደዚሁ ለዚህ ነው አላህ Subhanahu Wa Ta'ala ጾምን የደነገገው ስለዚህ ጾም ማለት ብዙዎቻችን ጋር ያለው አረዳድ ምንድነው ለሊት ስሑር እንነሳለን ከዛስ እንበላለን የምንበላው ምንድነው እንዳንራብ ከአነሁ 2 ቀን 3 ቀን ምግብ የለም የሚባል ያህል ወይም የተባልን ያህል እናግበሰብሰዋለን ይሄ ሁላችንም ጋር ምናልባት ተናጋሪውንም ይጨምራል ማለት ነው ከዛስ ወዲያውኑ ሱብህ ሰግደን ወይ ምናልባት እንተኛ ይሆናል ማለት ነው እንደምንም አስር ሰግደን ደግሞ በጉጉት የተለያዩ ሱፍራ ላይ የተቀመጡ ኢፍጣሮችን እንጠብቃለን ይሄ ማለት ምንድነው ከአነሁ ምንድነው አላህ Subhanahu Wa Ta'ala እኛ ላይ ጾምን ሲደነግግ ዓላማው ምንድነው እናንተ ረሃብን ትችላላችሁ ወይስ አትችሉም የሚለውን ለመሞከር ነው የሚመስለው የኛ ግንዛቤ ላ እንዲማ ቢሆን ኖሮ አክረመኩሙላህ ወአጀለኩሙላህ بعد الحيوانات አላህ ያልቃችሁና እንስሳዎች በዚህ ማዕና ይጋሩናል በመራብ በመጠማት ከሆነ ከኛ የበለጠ ረሃብና ጥማትን የሚችሉ እንስሳዎች አሉ ለምሳሌ الجمل ግመል የሚባለው እንስሳ يضرب به المثل ምሳሌ ብዙ ይሰጠዋል ምን ብዙ ጊዜ ሳይበላ ሳይጠጣ መቆየት ይችላል ተብሎ ምሳሌ ይሰጠዋል ይህ እንስሳ እስኪ ልጠይቃችሁ هل يقال انه صام ጾም ይባላል ምግብና መጠጡን ስለተወ هل يتحقق فيه التقوى لعلكم تتقون ብሏልና ጾም በመጾሙ የተነሳ ተቅዋን ግመል አገኘ ይባላል እንዴ ላ ስለዚህ ዋናው ምንድነው
በምንጾምበት ጊዜ ከሐራም መቆጠባችን ነው። በመልካም ስራ ላይ ደግሞ ጥረት ማድረጋችን ነው። ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? إذا كان يوم صوم أحدكم ከናንተ አንዳችሁ የጾመ ጊዜ ጾሙን የዋለ ጊዜ የባህሪ ለውጥ ሊኖርበት ይገባል አሉ። فإن سابه أحدنا አንዱ ሰው ለስድብ ቢጋብዘው ቢሰድበው አው قاتله ምናልባት ለድብድብ ቢጋብዘው فليقل إني صائم እኔ ጾመኛ ነኝ ይበል። መጀመሪያ ራሱን ያስታውሳል። ጾመኛ ነኝ ምን ማለት ነው? ጾመኛ አይሳደብም ማለት ነው። ጾመኛ አይደባደብም ማለት ነው። ጾመኛ ድምጹን ከፍ አያደርግም። ወላ يفسق ولا يسخب ድምጹን ጮክ አያደርግም። ይሄ ነው እንግዲህ ኢንሻአላህ ጾም እንዴት አድርጎ ተቋን ያስገኝልናል የሚለው ይሄ ወሳኝ ነጥብ ነው። በሌላ ጊዜ እናነሳዋለን። ግን ወደ ጀመርኩት ርዕስ ልመለስ። ምን ብያለሁ? አላህ እኛን የፈጠረን ለዒባዳ ነው። ይሄ ሁላችንም እናውቀው ነው። ነገር ግን ዒባዳዎች በአጠቃላይ ደግሞ የተደነገጉት ተቅዋ የሚባለውን ነገር ለማረጋገጥ ነው። ተቅዋ የሚባለው ሐያታችን ህይወታችን ላይ እንዲመጣ ነው። እንግዲህ አምስተኛው የእስልምና ማዕዘንን ሐጅ ይቀረናል። ሐጅን በተመለከተ አላህ ስብሓነሁ ወተዓላ ምን አለ? ወተዘወዱ አለ። ለሐጅ አስፈላጊውን ቅድመ ዝግጅት አድርጉ፣ ስንቃችሁን፣ ትጥቃችሁን፣ ጓዛችሁን አዘጋጁ አለ። እንዲሁ ዝም ብላችሁ ባዶአችሁን ሄዳችሁ እዛ እንዳትለምኑ፣ እንዳትቸገሩ። ራሒላ ያስፈልጋችኋል። ጉዞ፣ መጓጓዣ፣ ትራንስፖርት፣ ስንቅ ያስፈልጋችኋል። ይህንን አስፈላጊውን ዝግጅት አድርጉ ካለ በኋላ ፈኢነ ኸይረ ዛዲ ተቅዋ አለ። ነገር ግን እወቁ አለ ከስንቆች ሁሉ ልትሰነቁት የሚገባው ተቅዋ ነው አለ። አንድ ሰው ረጅም ጉዞ በተለይ ሹፌሮች ያውቃሉ። ክፍለ ሀገር ረጅም ጉዞ ሲሄዱ ነዳጅ ፉል ማድረግ አለባቸዋል። ምናልባት መንገድ ላይ ነዳጅ ማደያ ላያገኝ ይችላል። ስለዚህ ዝግጅት ያደርጋል። ፉል አድርጎ ነው የሚንቀሳቀሰው። ፉል አድርጎ የተንቀሳቀሰ ከሆነ የፈለገበት ደረጃ ላይ ይደርሳል بإذنላህ ማለት ነው። ወተዘወዱ ተሰነቁ فإن خير الزاد ከስንቆች ሁሉ በላጩ አተቅዋ ተቅዋ ነው። በተቅዋ ከተሰነቃችሁ ተቅዋ የሚባለውን ነዳጅ በደንብ ከተሞላችሁ ነገ አኺራ ላይ ትልቅ ጉዞ አለ። ምን የሚባል? ሲራጥ የሚባል ሲራጥን ታልፋላችሁ። ይሄ ወዴት ይወስደናል ማለት ነው? ማተመራቱ ተቅዋ የተቅዋ ጥቅሙ ምንድን ነው? ስለ ተቅዋ አላህ ስብሓነሁ ወተዓላ በቁርአኑ ብዙ ቦታ ላይ ይናገራል። ሐታ መጀመሪያ ገለጥ ስናረግ አሊፍ ላም ሚም ذلك الكتاب لا ريب فيه هدى للمتقين ይላል። ይህ ቁርአን የወረደው እነዛ አላህን ለሚፈሩ ሰዎች ነው ብሎ ይጀምራል። ስለ ተቅዋ ነው የሚናገረው። الله سبحانه وتعالى ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله كنانت بفيت ينبروا መጽሐፍ የተሰጡ ሰዎችን እናንተንም ደጋግመን አደራ ያልነው ነገር ቢኖር አንተቁላህ አላህን ፍሩ ነው። ሁሉም ነቢያቶች ህዝቦቻቸውን በተውሂድ እንዳዘዙት ሁሉ በተቅዋ ጉዳይ ላይ አደራ አደራ ብለዋል። ወሲየቱላህ የአላህ ወሲያ ነው። ወሲየቱል አንቢያ ተቅዋ የአንቢያዎች ወሲያ ነው። ነብይ ሰለላሁ ዐለይሂ ወሰለም ሰሃቦቹ እንደሚሉት ወዐዘና ረሱሉላህ ሰለላሁ ዐለይሂ ወሰለም መውዒዘተን በሊጋ አንድ ቀን ነብይ ሰለላሁ ከሱቢ በኋላ ምክርን መከሩን። ከዚህ ምክር የተነሳ ልባችን ራደ ፈራ። ወዘረፈት ሚንሃ العيون አይናችን አነባ አለቀሰ። በጣም ለየት ያለ ምክር ነበር የመከሩን። ለየት ያለ ግሳጼ ነበርና
من አልናቸው ያ ረሱላላህ كأنها موعظة مودع فأوصينا ይህ እንደሌላ እንደተራ ምክር አይመስልም ይሆን አንድ ሰው ሲሰናበት ሊሞት ሲል የሚመክረው ምክር ያን ይመስላልና እስኪ በደንብ አድርገው ይምከሩን ሲሏቸው قال أوصيكم بتقوى